ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ? አይ እንግዲህ አዲስ ቪዲዮ ይዤ ዛሬ መጥቻለሁ። በነ ጽጌና በነ ዳኒ ጽጌና ዳኒ ፊልም እየሰራው ነው። እንግዲህ ውድ ተመልካች እሱስ ምንድነው? ጽጌም እንግዲህ ዳኒን ለማቃጠል ብላ አዲስ ፍቅረኛ ይዛ ብቅ ብላለች። ይሄ አዲስ ፍቅረኛዋ ዳኒ ደግሞ እኔን እንዴት አድርገሽ ነው አዲስ ፍቅረኛ ይዘሽ የመጣሽው እንደዚህ ፏ ብትን የምትዩ እያለ ነው። እንግዲህ ዳኒ እኮ በቃ ዳሯን ይዞ ቁጭ ብሎ እያያቸው ነው። አሁን እንግዲህ ማን ነው አዲሷ ፍቅረኛዋን እና ኬኩን እንቁረስ እያለችው ነው። በጣም ነው የሚገርመው ውድ ቤተሰብ፣ ይገርማል አይገርምም? እና እሱ ደግሞ ሲገባ መግቢያ ላይ አበባ ነው ይዞላት የመጣው። እሱ አበባና ኬክ ጎዝጉዛ ነው የመጣችው። በጣም በሚገርም ሁኔታ በጣም ነው የሚገርመው። እንግዲህ ሁለቱም ሊበሻሸቁ ነው ማለት ነው። በመጀመሪያ ደረጃ ይሄንን ጣጣ ያመጣው ማን ነው? ይሄንን ጣጣ ያመጣው ዳኒ ነው። ይሄንን ጣጣ ያመጣው በመጀመሪያ ደረጃ ዳኒ ነው። ጽጌ እንደ ማንኛውም ሰው ነው የምትወደው፣ እንደ ማንኛውም ሰው እንዳፈቀረ ነው የምታፈቅረው። አልተቀበላትም ማለት ነው። እንግዲህ አሁን ደግሞ ለራሱ ነው እስከ ቤት ድረስ መጥቶ ጽጌን የጎተጎታት ማለት ነውና፣ ስለዚህ ቢሆንም ግን ያው ነገሮቹ ከባድ ናቸው። ነገሩ ነገር ነው፣ ውስጡ ጉራንጉር ነው እንደሚባለው። እንግዲህ ዳኒ ጽጌ ከሆነ ሰው ጋራ ስትሄድ ላፍ ብላ ነው የምትነሳው። ለምን እንደሆነ ባላቅም ማለት ነው። ይቀናል ማለት ነው። ይቀናሉ፣ እርስ በራሳቸው ይቀናናሉ ማለት ነው። ውድ ተመልካች ምንም ማድረግ አይቻልም። በርቱ፣ ጠንከሩ። እንግዲህ ላይክ አድርጉ ይሄንን ቪዲዮ። እነሱም እንግዲህ ያው ይበሻሸቁ፣ እኛም እንፈተፈት። መጨረሻ ላይ የገረመኝ እኔ ዳኒን አባብለው በቃ ማውጣቷ ነው። በጣም አባበለችው እና ዳኒን መጨረሻ ላይ አወጣችሁ ማለት ነው። እና በጣም እንግዲህ በጣም በሚገርመው ሁኔታ ትወና ትችልበታለች። ተወኔ እንግዲህ ምንም ማድረግ አይቻልም። ከራሱ የመጣ ነው። ቀጥል አድርጊው እንግዲህ መመለሻ እስከምታገኙ ድረስ ማለት ነው። እስከምታገኙ ድረስ መመለሻ። እሱም እንግዲህ ነገ ዛሬ ሳይል ይበቀልሻል፣ አንቺም ቅጥል ያደርግሻል ማለት ነው። ምንም ችግር የለም። ተበሻሸቁ። ለማንኛውም ለዱባይ ላይ ያወጣችሁን ወጪ ለመመለስ ነው እንደዚህ የሚያንቀዠቅዣችሁ፣ ለሌላ አይደለም። ዱባይ ላይ ያወጣችሁትን ወጪ ለመመለስ ነው እንደዚህ የሚያንቀዠቅዣችሁ እንጂ በሰላማችሁ አይደለም። እንደኔ ከሆነ እንግዲህ ውድ ተመልካች ምንም ማድረግ አንችልም። በርቶ ጠንክሮ
ምን ልታጨመላለቅልኝ ነው? እና እንግዲህ ውድ ተመልካች በመካከሉ ማውራቱን አቁም ያለው ይቅርታ ጥጌ ነው። ጥጌ አሁን ልጁ ግን እንደዚህ ልብሷን ገልባ መቀመጥ ጥሩ ነው? ኧረ ተይ ጽጌ። ጽጌ ግን እየተንዘላዘለች ነው፣ እምብርቷ ይታያል። ምን በቃ ሁለመናዋ ፋዳ ማለት ነው። ሁለመናዋ በቃ ቄጧን ጥላ ለመሄድ ምንም ነገር እኮ አያልቀራትም ጋይስ። ማነች ሩታ እንኳን ደህና አለባበስ ነበረ የምትለብሰው። ሩታ እንኳን ትንሽ ከሷ ለምዳ ነበረ እና እንግዲህ አሁን እምብርቷን እያሳየች ነው እንዴ የምትሄደው። ወይ ጉድ! ይሄ ዩቱብ እኮ ብዙ ነገር ነው የሚያስተምረን ማለት ነው። ብዙ ነገር ብዙ ነገሮች ብዙ ነገሮችን